ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገር የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ ቋሚ ማስታወሻ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ፐርማነንት ሬከርድ ከኤድዋርድ ስኖደን። ትንፋሼ ተቀርጾ ይቀመጥ ማልቀሻ፣ ይህ ነው የሞት ኩለት የኔ ማስታወሻ። ጥላሁን ገሰሰ። የዚህ ሰው ታሪክ የአጻጻፍ ቅለትና ትፍጥና፣ ለቴክኖሎጂው ዓለም ያለው ቅርበትና እውቀት እንዴ ጉድ አጀብ አይደል እንደሚያስብለው እጅግ ድንቅ መጽሐፍ፣ እጅግ አስገራሚ የሰው ማንነት፣ አስገራሚ አዲሱ የሰርቬላንስ ካፒታሊዝም ዓለም ውስጠ ምስጢር እና ደስ የሚል የሰብአዊ የኖርማል ወጣት ታሪክ ከሕፃንነት እስከ ስደት። የኤድዋርድ ስኖደንን ልብ እየነካ እንደ ምንጭ ቁልል ብሎ የሚፈስ እውነተኛ ታሪክ እያነበብክ የዩቫል ኖህ ሃራሪን ኔክሰስ ታስበዋለህ እና ልዩነታቸው ይከሰትልሃል። ሳስበው የሃራሪ ኔክሰስ የጭንቅላት ውጤት ነው። ይሄ የስኖደን ፐርማነንት ሪካርድ ግን የእውነት የተኖረ ሰው የልብና የጭንቅላት ትግል ውጤት ነው። በዚህ መጽሐፍ ስኖደን ከራሱ ጋር ሲታገል ታየዋለህ። የገዛ ሀገሩን መክዳቱ፣ አደራና እምነት የጣለበትን ወገን ምስጢር ለዓለም አደባባይ ማውጣጣቱ፣ ለጠላትም ለወዳጅም የአገሩን መንግሥት ህቡ አሰራሮችና ቴክኖሎጂዎች እያነሳ ማሳበቁ፣ ማሳጣቱ፣ ውስጡን ሲሞግተው፣ ሲያሸማቅቀው፣ ሲያብከነክነውም ታያለህ። ግን ለዚህ ተጠያቂውን አይደለሁም። ነፃነቱን የማይጠይቀውና የማያስከብረው የአገሬ ህዝብ ነው። የተሰደድኩት አገሬን ጠልቼ አይደለም። ሕገ መንግሥትም የሰው መብትም የማይገደው ጉልበተኛ መንግሥት የግለሰቦችን መብት እንዳሰኘው ሲደፈጠጥ የሚከላከልን ፐብሊክ ወይም ህዝብና የህዝብ ተቆርቋሪነት ያለው መንግሥት ባለመኖሩ የተነሳ ነው የሚል ስሞታ አለው መጽሐፉ። ስኖደን የአገሩን የአሜሪካንን የሲአይኤንና ኤንኤስኤ ቴክኖሎጂ ስለላ ሚስጥሮች ሁሉ ዝርግፍ ለማድረግ ይከጅልና ራሱን ሲያቅብ ታገኘዋለህ። ራሱም ይናገራል። እኔ ያለሁት በቀጭን ትቦ ውስጥ እየታገልኩ ነው። ማንኛውም መንግሥት ሊጠብቀው ከህዝብ ሊከልለው የሚገባ ምስጢር አለ ብዬ አምናለሁ። ሌጂትሜት የሆኑ ምስጢሮችን እጠብቃለሁ። አፌ ያመጣልኝን አልዘረግፍም። ግን ሕገ መንግሥትና የዜጎች መብት፣ የሰው ልጆች ደህንነትና ክብር ተጥሶ የሚፈጸምን መንግሥታዊ የስለላ ጋንግስተሪዝም፣ የስለላ ኪስ አውላቂነትንና መንግሥታዊ ጋጠወጥነትን እቃወማለሁ፣ አጋለጣለሁ ይላል። እነዚህ በሁለቱ እርሱ በሚያጋለጣቸውና ጠብቃቸዋለሁ በሚላቸው ምስጢሮች መሃል አጣብቂኝ ውስጥ የገባ ሰው ወለል ብሎ ይታያል። ደግሞ አንድ ልብ ያልኩት ነገር ለራሻዎች ምን እንደነገራቸው ትንፈሽ አይልም። ደጋግሞ የምኖረው ባልመረጥኩትና ባልፈለግኩት ምድር ላይ ነው ግን ይላል። ግን ስታስበው በሰው ሀገር ተጠልለ አሳልፈው ቢሰጡ ስጋህን ለኤሌክትሪክ መቀመጫ የሚያጭህ ኃያል መንግሥት ፊት አስቀምጠው ለሚጠይቁ ጥያቄ ትክክለኛውንና እስከምታገው ጥግ ሄደ ባትመልስላቸው፣ ባትተባበራቸው ምንድን ነው ሊያደርጉ የሚችሉት? አሳልፈው ይሰጡና ከአሜሪካ መንግሥት ጋር በጀርባ ይሞዳሞድብሃል። ግን የምታውቀውን ሁሉ ሙልጭ አድርገህ ከሰጣቸውም አስፈላጊነትህ ያበቃና ይህንኑ ያደርጉብሃል። ስለዚህ አንተ ኤድዋርድ ስኖደንም ብትሆን ምን ታደርጋለህ? ምናልባት አንተን ሸሽገው የሚያቆዩበትን ሌላ ምክንያት መፈለግ አለብህ። ስኖደን የራሽያኖችን ካውንተር ስፒዮናጅ ኔትወርክ በመገንባት በሙያና እውቀቱ ልምዱ እየተባበራቸው አብሯቸው እየሠራ ይሆናል። ግን ይህን በሎጂክ የምትደርስበትን ድምዳሜ እርሱ በመጽሐፉ አይናገረውም። የምኖረው ድሮ ለመንግሥት ሰርቻለሁ፣ አሁን ደግሞ ለሕዝብ በመሥራት የበደልኩትን ለመካስ ነው ይላል ስኖደን። ድሮ ለሕዝብ ለመሥራት ቃለ መሐላ ገብቼ ግን ሕዝብንም ለሚበዘብዝና ለሚያፍን መንግሥት ነበር ሳገለግል የቆየሁት። አሁን ግን ለሰው ልጅ ነፃነትና ለሰው ልጆች መብት መከበር፣ ሰዎች ያሉበት የቴክኖሎጂ ዓለም ምን እንደሚመስል እውነተኛ ጭራቅ ገጽታውን ለማስተማር ነው ዕድሜን እያሳለፍኩ ያለሁት ይላል። ግን በማያቋረጥ የራስ ጭቅጭቅና ትግል፣ የአገሩ ትዝታና የአገሩ ቁጭት፣ አገሩን በመካድ መንፈስና አገሩን በመካስ መንፈሶች መሃል ነፍሱ የምትዋቀስበት ሰው መሆኑ ግልጽ ነው። እሱም ይላል እኔ አገሬን ለቅቄ እንደምወጣ ወሰንኩት በሐዋዩ ምስጢራዊ የሲአይኤ ኔትወርክ ማዘዣ ጣቢያ በሚገኝበት 100 ዓመት በፊት የአውሮፕላን ዕቃ ማምረቻ ሆኖ ያገለግል በነበረ የተዘጋ ፋብሪካ ያረጀ ምድር ውስጥ ትቦ ውስጥ እያለፍኩ ነበር።
በዚያች ቅጽበት ይህንን በሰው ነፍስ የሚጫወት መንግሥት ሚስጥሩን ይዤ መለየት እንዳለብኝ ወሰንኩ። ግን ወዴት ይኬዳል? ሁሉም በቁጥጥሩ ስር ነው። መሄጃ ቢስ ነበርኩ። ወደ ጋዜጠኞች ሄጄ ሰነዶችን ሰጠው። ይህን ውሳኔ የወሰንኩት በዛች ጠባብ ትቦ ውስጥ ሆኜ ነው። አሁንም በዓለም እንደፈለግኩ የምሆንበትን ሥራዬን፣ ስሜን እርግፍ አድርጌ በጠባብ ዓለምና በተወሰነች የጥንቃቄ መስመሮች ወደምላወስበት ሕይወት በገዛ ፈቃዴ ገብቻለሁ። ሕይወቴን አጥብቤያለሁ። አሁንም ከዛች ጠባብ ትቦ ያልወጣሁም። አሁንም ከዓለም ሕዝብ ግማሹ 42%ቱ ከ3 ቢሊዮን ሰው በላይ ሙሉ በሙሉ እየተሰለለ ነው። ግን አሁንም የዓለም ሕዝብ ምንም እያደረገ አይደለም። እኔም በቀጭኗ ትቦዬ ውስጥ ሆኜ እየተፍጨረጨርኩ ነው ይላል። ስኖደን 2 ሚስጥሮችን ላለመግለጥ ለራሴ ቃል ገብቻለሁ ይላል። ተገቢ የመንግሥት ሚስጥሮችን አልገልጥም ያለው አለ። አንድ ነገር ደግሞ ይጨምርበታል። የምወዳቸውን ጓደኞቼን፣ ቤተሰቦቼን፣ አብረውኝ የሰሩ የማውቃቸውን ሰዎች ሁሉ ግላዊ ሚስጥርም አከብራለሁ፣ እጠብቃለሁ ይላል። የሰዎች ፕራይቬሲ ለምን ተጣሰ ብዬ ከሀገር የኮበለልኩ ሰው ራሴ ደግሞ በተራዬ የሰዎችን ፕራይቬሲ ወይም ግላዊ ነገር ልጥስ አልፈልግም። ከኔ ጋር በተያያዘ እስከ ዛሬ መከራቸውን የበሉ ቤተሰቦቼንና ጓደኞቼን ስማቸውን በማንሳት ከደረሰባቸው በላይ ለሌላ መከራ አሳልፌ መስጠት አልፈልግም ይላል። ሁሉም ነገር በእኔ ይቅር። የራሴ የግሌ ውሳኔ ነው፣ የራሴ መሥዋዕትነት ነው። እኔ እወጣዋለሁ። ማንም በእኔ ቃልና ድርጊት የተነሳ ጉዳት ላይ እንዲወድቅ አልፈልግም ይላል። ብቻ ያሳዝናል የገባበት አጣብቂኝ። ሕሊናውን ደፍኖ በዓለም ላይ እየተምነሸነሸ ተከብሮ ተወድሶ ዘመድ አዝማዱን ረድቶ ደስተኛ ቤተሰብ መስርቶ በነጻነት መኖር ሲችል ከአደገኛ እውነት ጋር ልቁረብ በማለቱ የደረሰበትን ስታይ እንደ ሰው ልብህን ይነካዋል። ገና በወጣትነቱ የከፈለው ዋጋ ብዙ ነው ብዬ ከንፈር መጠጥኩለት። የእኔ 3 ዓመት ታናሼ እንደሆነም ተረድቻለሁ። እኔ ሐሚድ ሲገረዝ ምላጭ ያቀበልኩ በሆንም ቅሉ ሐሚድ ማን ነው እንዳትለኝ አደራ። ሐሚድ ማለት በፓሌንቶሎጂስቶች፣ አርኪኦሎጂስቶች በነ ዶክተር ዘረሰናይ በቁፋሬው የተገኘው የሉሲ ድንቅነሽ እኩያ የሆነ አጭር የኛ ቀደምት ዝርያ ነው። አንዳንዴ የሚጫንህን የሐዘን ስሜት አንዳንዴ በምን ታባርረዋለህ? እንዲህ ባሉ የራስ ላይ ለግጦች ነዋ። በራስህ ላይ ቀልድ፣ ራስህን ተርብ፣ ተሳለቅ በተገኘህበት ሁኔታ እና ፍቀድለት አንደኛው ፓርትህን እንኳን በሌላኛው ፓርት ላይ እየሳቀ አረፍ እንዲል ላፍታ ከሐዘንህ ከድብርቱ። ለማንኛውም የስኖደን ታሪክ የእውነተኛ ታሪክ ብቻ አይደለም፣ የድፍረት ታሪክ ብቻ አይደለም፣ የመሥዋዕትነት ታሪክ ብቻ አይደለም፣ የክህደትም ታሪክ ብቻ አይደለም። በዚህ ዓለም ከሊና ጋር መፈጠር የሚያስቆጥረውን አበሳ የሚያስለቅመውን አሳርማያ መስታወት ነው ይሄ መጽሐፍ። ይህን መጽሐፍ እያነበብክ ሰው የገዛ ተሰጦ ሰለባም እንደሚሆን ይገባሃል። እንደ ስኖደን የታላቅ ተሰጦ ባለቤት ሆነህም ግን የማትቋቋመው የሐቀኝነት በሽታም አብሮ ይሰጣል። ያሳዝናል። የእግዚአብሔሩ ሥራው እንዲህ ሳይሆን አይቀርም። የእግዚአብሔሩ ዋና ሥራ የሚወላወል ሚዛንን እያቃና መኖር ነው። God's job is holding the scales incessantly. ያለው ሐዋርያ ማን ነበር? ጠፍቶኛል። እግዚአብሔሩ ሚዛን ሲያስተካክል ከሌላው በልጦ ለተሰጠ ነገር ሁሉ ከሌላው ያነሰ ደግሞ ጣል ያደርግበታል በሚዛኑ ላይ እንደ ቅንጣቢ ሥጋ። ታላቅ ጭንቅላት ተሰጥቶሃል። ታላቅ ጀንነት ተላብሰሃል። ታላቅ ሀብት አከማችተሃል። ታላቅ ሥልጣን አለህ። ቤትህ በልጆች ተሞልቷል። ቁመትህ ረዥም ነው። ሁሉ ሳይል አይቀርም እግዚአብሔሩ። ከዛ የሆነ ነገር ይለቅብሃል፣ ሰው መሆንን እንድታስታውስ፣ ሁሉን እኩል ለማድረግ። እንደዛ ይመስለኛል። ወይስ እግዚአብሔሩ የሆነ ነገር ሲሰጥህ የፈረደበት ሴጦ እየተከተለ ማፍረሻውን መራራውን ሐሞት ጣል እያደረገበት ያልፋል? ወንድሜ ባለቀ የጾም ሰዓት ከእግዚአብሔር ጋር አታነካከኝ። በአቅሜ ወደ ስኖደን ልመለስ። ብቻ ሁሌም እንደምለው የሰው ታሪክ አንዱን አያውቅም። ብዙ ነው። የአንድ ስኖደን መጽሐፍ የሚነግረን መዓት ነው። ብዙ ነው። የዓለምን ሕዝብ ያሁንና መጪውን ሕይወት ነው። ላይመለስ ያሳለፍነውን የነጻነት ሕይወት ነው። እርሱም እንደ ዩቫል ኖህ ሐራሪ አዲሱን የዲጂታል ዘመን በስልት መርጠን ዕውቀት ታጥቀን እንፋለሙ ይላል። አንድ ደስ ያለ የስኖደን ታሪክ በዚህ ሁሉ ውስጥ ፍቅርን አለማጣቱ ነው። በመጽሐፉ የመጨረሻ ገጾች ብዙዎችን ስለ መልካም ተግባራቸውና ትብብራቸው አመሰግንና መጽሐፉን የሚዘጋበት የመጨረሻ ቃሉ ግን እጅግ ልቤን ነካው።
አንባቢውን ይሰናበትና በመጨረሻዎቹ ቃሎቹ እንዲህ ይላል ስኖደን And my heart belongs to my family, extended or immediate, to my father, Lon, to my mother, Wendy, and to my brilliant sister, Jessica. The only way I can end this book is the way I began it, with the dedication to Lindsay, whose love makes life out of exile. End of book. ይቺ በመጨረሻ ቃሉ የሚያመሰግናት ሊንድሴ ማለት እሱም ብላ ከሞቀ የአሜሪካ ኑሮዋ ነቅላ ሞስኮ ገባችለት ውድ አፍቃሪው ነች። ያውም ስንት ተካሳ ስንት ሰማይ ቧጣ እኮ ነው። ሀገሩ አደገኛ አሸባሪ ያለውን ሰው በአደባባይ ፍቅረኛዬ ነው እወደዋለሁ፣ እሱ ጋር ሄጄ አብሬው በረዶ ለብሳለሁ፣ ጭጋግ ይውረሰኝ፣ ፍቅር ያደረሰኝ ቦታ ደርሳለሁ ማለት እኮ ከሚሊዮን አንድ የሚገኝ ታላቅ ካሳ ነው። ደስ አይልም? እግዚአብሔሩ በስንት ነገር ይበድለው በፍቅር ካሰው። ይህ የስኖደን ፐርማነንት ሪከርድ መጽሐፍ ህትመት ንባብ የበቃው በ2019 እንደ አውሮፓውያን አቆጣጠር ነው። አሜሪካውያን የታተመው እያልኩ ነበር፣ ግን ዩኬ ነው በሀገር እንግሊዝ የታተመለት። ዘርዘር ቀለል ተደርገው ለአነባበብ በሚመች አኳኋን የተጠረዙ 340 ገጾች አሉት። በነገራችን ላይ ይህ መጽሐፍ በኦፕን ድረገጽ ሶርሶች ማለትም በነ ቶር ፕሮጀክት፣ ኪዩብስ ፕሮጀክት፣ በነ ኦፍሪ ሶፍትዌር ፋውንዴሽን እና በመሳሰሉት ላይም ተለቋል። ከነዚያ ላይ ፈልጎ በነፃ ማውረድ ማግኘት እንደሚቻል ራሱ ጠቁማል። መጽሐፉ ስላለኝ አልሞከርኩትም፣ ከተቻለ ሞክሩት። ወደ ቋንቋ የሚተረጉመውማ ቢገኝ ድንቅ ነበር። ከጠባዋ ቱቦ ውስጥ ሆኜ የሰጠሁት የመጨረሻ ምክር ነው። በትዕግሥት ያነበባችሁ ሁሉ አመሰግናለሁ። ደራሲው ከስቃይና ከስደት መጥቶ ሀገሩ በሰላም እንዲመለስ እና ከሚወዳቸው ቤተሰቦቹ ጋር እንዲቀላቀል እመኝለታለሁ። ፕሬዚዳንት ትራምፕ ሐሳባቸውን ይለውጡለት ይራሩለት ይሆን? አላውቅም። ወደፊት አብረን የምናየው ይሆናል። እስከዚያው ቸር ያቆየን። ፈጣሪ ኢትዮጵያችንን ይባርክ። በዚያ በቃው። አሳፍ ኃይሉ